Hello everyone, welcome to this channel. In this video we are going to discuss pre-remedial program English module. በዚህኛው ቪዲዮ በደንብ የምናየው የዚህ የሪሚዲያል እንግሊሽ አንድ ላይ እዚህ ጋር ሞጁሉን በደንብ አድርገን እናያለን። በዲቴይል ነው እንግዲህ እኛ ቻናል ላይ ኤቭሪቲንግ የሚቀርብላችሁ ማለት ነው። እናንተን ለማገዝ እና ሰፖርት ለማድረግ የተከፈተ ቻናል ስለሆነ ሰብስክራይብ በማድረግ አበረታቱን። ቀጥታ እስቲ ወደ ሀሳቦቹ እንግባ። ከመጀመሪያው ነው የምንጀምረው። እዚህ ጋር ሪሚዲያል ቻፕተር 1 ማለት ነው። እንግሊሽ እንደሚታወቀው የሆነ ሀሳብ ያነሳና እዛ ላይ የዛን ነገር ከዛ ጋር በተያያዘ ግራመሩን፣ ቮካብለሪውን፣ የተለያዩ የሴንቴንስ አወቃቀሮቹን፣ ቴንሶቹን እነዛን ስለሚያነሳ እኛም አሁን እዚህ ዩኒት 1 ላይ ሆቢስ ኤንድ ክራፍትስ በሚል ርዕስ ላይ ብዙ ኮምፕሬሽኖች አሉ። ራይቲንግ ስኪል፣ ሪዲንግ ስኪል እነሱ አሉ እና ያንን ማሳደግ ነው። ያንን ያ ስኪሉ እንዲኖራችሁ ነው እና ዋና ፎከስ ኤሪያዎችን ነው እኔ የምነግራችሁ። ለፈተናዎችም የሚጠቅሙ ለሪሚዲያል ፈተና ስፔሻሊ የሚጠቅሟቸውን እናንተን የሚያበቋቸውን ነገሮች ነው የምናነሳው ማለት ነው። ጀስት እንደ ኢንትሮዳክሽን ነው ይህንን ዩኒት የመረጡት። በጣም ቀላል ነው። ምንድን ነው የሚለው ሆቢስ ኤንድ ክራፍትስ። ያው ሆቢ ማለት ምንድን ነው? የለመድነው ልማድ ያደረግነው ነገር ኤንድ ክራፍትስ የፈጠራ ነገሮችን። ሆቢስ አሁን ለምሳሌ የኔ ሆቢ ኤ ነው፣ የኔ ሆቢ ቡና መጠጣት ነው፣ የኔ ሆቢ ምናምን ወክ ማድረግ ነው። ብዙ ሆቢዎችን በዛው ስታወሩ እንግዲህ ቴንሶችን፣ ቮካብለሪዎችን ታነሳላችሁ። ከዛ ጋር የተያያዘ ነው። እዚህ ጋር ሊስኒንግ አለ። ማይ ፋቨረት ፍሪ ታይም አክቲቪቲ። አስተማሪ ቪዲዮ ሊያሳያችሁ ይችላል ምናምን እንደየሰብጀክት ይህንን እንደሚይዘው መምህር የተለያየ ነው የሚሆነው ሀሳቡ ማለት ነው። ኦኬ እስቲ ወደዚህ ታች እንምጣና እዚህ ጋር ዲያሎጎች አሉ። የመጀመሪያው ላይ ዲያሎግ ሁለት ሰዎች ሲያወሩ ምናምን አለ። ስለ ፍሪ ታይም ምናምን ያወራሉ። ይሄ ንግግራችሁን እንድታዳብሩ ምናልባት አስተማሪዎች ብዙ ኢንካሬጅ አያረጉ ዩኒቨርሲቲ ውስጥ ሲሆን በተለይ እና ይታለፋሉ እንደዚህ አይነት ነገሮች። እስቲ ከግራመር ስንጀምር እዚህ ጋር ሲምፕል ፕሬዘንት ቴንስ አለ። አክቲቭ እና ፓሲቭ ፎርም። ይሄ ፈተና ላይ የሚመጣ ነው። ፎከስ ማድረግ ያለባችሁ እንደዚህ አይነት ነገሮች ላይ ነው። ግራመር እዚህ ጋር ሲምፕል ፕሬዘንት ቴንስ ላይ አክቲቭ እና ፓሲቭ ፎርሙን ያወራል። የሲምፕል ፕሬዘንት ቴንስን ማለት ነው። ምንድነው የሚለው? ሴንቴንስ መጀመሪያ ሴንቴንስ ኢዝ ፕሬዘንትድ ኢን ሲምፕል ቴንስ። አንድ ሴንቴንስ አንድ አረፍተ ነገር በሲምፕል ፕሬዘንት ላይ ቀርቧል። ፕሬዘንትድ ኢን ሲምፕል ፕሬዘንት ቴንስ ማለት በሲምፕል ፕሬዘንት ላይ ቀርቧል የሚባለው when it is used to describe an action that is happening at present። ምን ማለት ነው? አንድ ድርጊት አሁን ላይ እየተደረገ ያለ and does not indicate when the action is expected to end። መቼ እንደሚያልቅ አይታወቅም። ፕሬዘንት ፐርፌክት ያውላችሁ ፕሬዘንት ቴንሶችን በነገራችን ላይ ስለ ፕሬዘንት ቴንስ ብቻ ነው አንድ ቪዲዮ በሰራ ደስ ይለኛል። እና ፕሬዘንት ቴንሶች በጣም አምቢሺየስ አይደሉም። በነገራችን ላይ ግልጽ ናቸው፣ አወዛጋቢ አይደሉም። ፕሬዘንት ሲምፕል አለ፣ ፕሬዘንት ፐርፌክት አለ፣ ፕሬዘንት ኮንቲኒየስ አለ። ምንም የሚከብድ ነገር የለም። ግን ፈተና ላይ በጣም ይሸውዳሉ። አሁን ሲምፕል ፕሬዘንት የሚባለው ምን አይነት ቴንስ መሰላችሁ? አንድ አክሽን ምን የሆነ ነው ሃፕኒንግ። በዚህ ሰዓት ፕሬዘንት ላይ ሃፕኒንግ እየተካሄደ ነው፣ ግን መች እንደሚያልቅ አይታወቅም። ሲምፕል ፕሬዘንት ቴንስ የሚባለው ዩዝድ ለምንድን ነው የምንጠቀመው? አንደኛ ዘ አክሽን ዛት ኢዝ ቴኪንግ ፕሌስ ኢን ጀነራል፣ ለምሳሌ አጠቃላይ ለሆኑ ነገሮች የምናወራው ዘ አክሽን ኢዝ ኖት ኦንሊ ኦከሪንግ ነው። አሁን ብቻ የማይከሰት ዛት ሚንስ ያው የተደጋገመ ማለት ነው። ሰማው ኢት ሪፒትስ አፍተር ሬጉላር ኢንተርቫልስ ኦፍ ታይምስ። ከሆነ ጊዜ ሬጉላር ማለት ደግሞ ወጥ በሆነ የጊዜ ልዩነት ውስጥ የሚደጋገም ድርጊትን ለመግለጽ ነው። ሲምፕል ፕሬዘንትን ምሳሌ ይሰጣችኋል፣ አትጨነቁ። ቱ ኢንዲኬት ፋክት ዞስ አር ጀነራሊ ትሩ፣ አጠቃላይ እውነታዎችን። አሁን ሲምፕል ፕሬዘንት ሲባል ለምሳሌ አሁን ውሃ በ100 ዲግሪ ሴንቲግሬድ ይፈላል። ይሄ ምንድነው? ሲምፕል ፕሬዘንት ነው። ምንን? ፋክትን፣ እውነታን፣ በሳይንስ የተረጋገጡ እውነታዎችን የሚናገር ነው ማለት ነው ሲምፕል ፕሬዘንት ቴንስ። እንደገና ደግሞ ዘ አክሽን ኢዝ ቴኪንግ ፕሌስ ኢን ጀነራል። አሁን ጥቅል ለሆኑ ለምሳሌ ፀሐይ በምስራቅ ትወጣለች፣ በምዕራብ ትጠልቃለች። the sun rise in the east, the sun goes down in the west ካለን ይሄ ምን አይነት ቴንስ ነው የተጠቀምነው? ሲምፕል ፕሬዘንት ነው የምንጠቀመው ማለት ነው።
ዘ አክሽን ፎር ሪሌቲንግ ሃቢትስ ኤንድ ሩቲን ዛት ሃፕንስ ኦል ዘ ታይም ሁሉ ጊዜ የሚደጋገሙ ሃቢቶችን። ለዛ ነው ይሄ ቻፕተር ሃቢት ብሎ የጀመረው ማለት ነው። ቢ ኢት ኢን ዘ ፊውቸር ፓስት ኦር ፕሬዘንት። እዚህ ጋር ስትራክቸሮቹ ምን ይመስላሉ? ሲምፕል ፕሬዘንት ላይ ምንም የቨርብ ለውጥ የለም። ግስ አለ፣ ቨርብ አለ። ከዛ ኤስ የሚጨምረው ኢኤስ የሚጨምረው አይኤስ የሚጨምረው ለማን ነው? ኤስ የሚጨምረው ይኸውላችሁ ሳብጀክቱ ሂ ከሆነ ሺ ከሆነች ኢት ከሆነ እነዚህ ለእነዚህ ሲንጉላር ለሆኑ ናውኖች ወይም ደግሞ ነጠላ ስሞች ኢዝ እንጨምራለን። ያኛው ላይ ደግሞ ምንም አይጨመርበትም። ኢኤስም የሚጨመረው ያው ለምሳሌ ኢኤስ የሚጨመረው መጨረሻ ላይ ኢ ከሌለ ብዙ ጊዜ ኤስ ይጨመራል። አይኤስ የሚሆነው ደግሞ መጨረሻ ላይ ዋይ ካለ ለምሳሌ ምን ይሆናል? አሁን ለምሳሌ ይኸው ይህንን በደንብ ላስረዳችሁ። አሁን ለምሳሌ ሂ ዳሽ ኤቭሪ ዳይ እዚህ ጋር ለመጻፍ ስላልተመቸኝ ነው። እሺ ኢ ዳይ ያልኩት ኤቭሪ ዳይ ለማለት ነው። ከዛ እዚች ጋር ስተዲ ይላል። ስተዲ ዋይ ነው መጨረሻው። በደንብ ምን ይሆናል ማለት ነው? ዳሹ ላይ ስተዲ ዋይን በአይኤስ ነው የምተካው ማለት ነው። እንደዚህ ይሆናል። ስተዲስ አያችሁ፣ ዋይ ሲኖር ወደ አይኤስ ዋይ በአይ ተካና ኢኤስ ይጨመርበታል ሲምፕል ፕሬዘንት ላይ። ስለዚህ አይኤስ የሚጠቅመን ለምንድን ነው? ዋይ ያላቸው መጨረሻቸው ላይ ዋይ ያላቸው ለምሳሌ አሁን ያ በቃ አሁን መጨረሻቸው ላይ ዋይ ካለ ወደ አይኤስ ይጨመራል ማለት ነው። ፓሲቭ ፎርሙ ደግሞ ኢዝ ይቀድማል። ያ ፓሲቭ ፎርሙ ኢዝ ይቀድምና አም ወይም አር ከዛ ቪ3 ይሆናል ማለት ነው። ኦኬ እስቲ ምሳሌዎችን እንይ። ቅድም ብያቸዋለሁ ጀነራል እውነታዎችን ለመናገር ይጠቅመናል ካልን እዚህ ጋር ዘ ሳን ሴትስ ኢን ዘ ዌስት ይላል። ፀሐይ በምዕራብ ትጠልቃለች። ሳንሴትስ ያው ፀሐይ መጥለቅ። አሁን ይሄ አጠቃላይ እውነታ ነው። እዚህ ጋር ምን አለ? ዘ ሳን ሳብጀክት አለ። እሺ ከዛስ ሴት ኢን ዘ ዌስት ቨርቡን ሴት ነው። ቪዋን ነው። ጀስት ቪዋን ነው። ምንም የተቀየረ ነገር የለም። ኢን ዘ ዌስት በቃ አለቀ። ሴት ሴትስ ኤስ ብቻ ነው የተጨመረው። እዚህ ጋር ደግሞ ምንም ሴት በሚለው ቃል ላይ ኤስ ብቻ ሴትስ። ሚካኤል ቲችስ በደንብ ሚካኤል ቲችስ ኢኤስ ነው የተጨመረው። ቲች ማለት ማስተማር ነው። ቨርቡ እዚህ ጋር ማስተማር የሚል ነው። ኢኤስ ብቻ ነው የተጨመረው። ቲችስ ሶሻል ስተዲስ ኢን ስኩል። ማይ ስቱደንትስ አቴንድ ክላስስ ኤቭሪ ዴይ። ማይ ስቱደንትስ አቴንድ ምንም የተጨመረ ነገር የለም። ፕሉራል ፎርም ላይ ማለት ነው። ያውላችሁ ዊ ካለ ዘይ ካለ አይ ካለ ምንም ነገር አይጨመርም። ፕሬዘንት ላይ አቴንድስ አይባልም። አቴንድ ነው በቃ። ግን ሂ አቴንድስ ሌላ ሰው ሂ ኢት ቢሆን ግን ኤስ ይጨመርበታል። እነዚህ ፕሬዘንት ሲምፕል ላይ የሚጨመሩ ነገሮች የሚጨመሩት ለሲንጉላር ብቻ ነው። ለአይ ለሺ ለሂ ኖ ለሂ ለሺ ለኢት ለአይ ለዊ ለዘይ ግን ለእነዚህ ሳብጀክቶች አይጨመርም። ኦኬ ሌላኛው ኢኔጌቲቭ ሴንቴንስ። በኔጌቲቭ ሴንቴንስ ላይ ደግሞ የሱ ስትራክቸር ምን ይመስላል የሚለውን ደግሞ እናያለን። ኔጌቲቭ ሴንቴንስ ዘ ፓተርን ፎር ሲምፕል ፕሬዘንት መጀመሪያ ሳብጀክት ይገባል። ከዛ ዱ ወይም ዳዝ። ዱ ወይም ዳዝ የሚባለው ዳዝ ብዙ ጊዜ ያው ዱ የሚገባው ዊ ዱ እንላለን፣ ዘይ ዱ እንላለን፣ አይዱ እንላለን። ከዛስ ሂ ሲሆንስ ዳዝ፣ ሺ ዳዝ፣ ኢት ዳዝ። ለእነዚህ እነዚህ ሲንጉላር ናሞች ናቸው፣ ነጠላ ስሞች ናቸው። እነዚህ ደግሞ ፕሉራል ናቸው ወይም ደግሞ ብዛት ስሞች። አሁን እኛ ስንል ብዙ ሰው ነው። ዘይ እነሱ ሲባል ብዙ ነው። አይ ሲባልም ይሄ ከፕሉራል የሚመደብ ነው። አይ ሲንግል ቢሆንም ግን ከፕሉራል ነው፣ ነጠላ ስም አይደለም አይ። እና እነዚህ ጋር ሲሆን ምን ይሆናል? ዱ ነው። ዱን የምንጠቀመው ለፕሉራል ነው። ዳዝን ደግሞ ለሲንጉላር። ከዛ ኔጌቲቭ አይደል አሉታዊ ሲሆን ደግሞ ኖት ይጨመራል። ከዛ ቨርቧን ነው። አዲስ ነገር የለውም። ይሄም ለምሳሌ አይ ዱ ኖት ለርን፣ አይ ዳዝ አይባልም፣ አይ ዳዝ አይባልም። አይ ዱ ኖት ለርን ማይለሰን ምንን አልማርም፣ ክፍሌን መማር አልፈልግም። ኦኬ ዱ ነው የሚሆነው። ዩ ዱ ኖት ጎ ቱ ስኩል፣ ወደ ትምህርት ቤት
አትሂድ። ዘይ ዱ ኖት ፕላይ ሆኪ፣ ሆኪ አይጫወቱም። ዊ ዱ ኖት ሪድ ቡክስ፣ በቃ ኔጌቲቭ ነው። ኢን ኢንትሮጌቲቭ፣ ኢንትሮጌቲቭ ማለት ደግሞ ምንድነው? ጥያቄያዊ አረፍተ ነገር። አረፍተ ነገር ሶስት አይነት ነው አይደል? አዎንታዊ አለ፣ አሉታዊ አለ፣ ጥያቄያዊ አለ። ሶ በጥያቄያዊ ደግሞ ምን ይሆናል? መጀመሪያ ደብሊው ኤች ኩዌሽኖች ዋት ምናምን የሚሉ ነገሮች የሚገቡበት ይሆናል። ግን መጀመሪያ ዱ ወይም ዳዝ ተብሎ ነው የሚጀምረው። ለምሳሌ ዳዝ ሂ ሪድ ቡክ፣ እሱ መጽሐፍ። ዱ ሂ ሪድ አይባልም። ዱ የሚሆነው ለማን ነው ብያችኋለሁ? ለፕሉራል ብቻ ነው። ሶ ዱ አይ ጊቭ፣ አያችሁ አይ ፕሉራል ስለሆነች ዱ አይ ጊቭ ዩ ፔን። እስክሪፕቶ ቼክ ነበር እንዴ? ዳዝ ዩር ማዘር ላቭ ዩ፣ እናትህ ትወዳለች? ግን ያው እናት ትወዳለች ሁሉንም። ዋይ ዳዝ ሺ ካም ሂር፣ ለምንድን ነው እዚህ የመጣችው? ዳዝ ሺ፣ አያችሁ ሺ ስለሆነች ዳዝ። ዋይ ዱ ሺ ካም ሂር አይባል። አንዳንድ ልጆች በኮንፊደንስ የሚያወሩ አለው፣ እንደዛ አይባልም። ስትራክቸሩን በደንብ ያውቁ። እንግሊዝኛ ስትማሩ ወይ ለፊውቸራችሁ ለወደፊታችሁ ኢንተርቪው ላይ፣ ስራን ቅጥር ላይ፣ ብዙ ነገር ላይ እንግሊሽ ወሳኝ ስለሆነ በአግባቡ ተማሩ። ኦኬ እዚህ ጋር ቼንጅ ዘ ቨርብ ኢን ዘ ብራኬት ኢንቱ አ ፕሪፖዚሽን ፎርም ኦፍ ሲምፕል ፕሬዘንት። እችን ኤክሰርሳይዝ እስቲ እንስራ። እችን ኤክሰርሳይዝ ቆንጆ አድርገን እንስራ እስቲ። ኦኬ ጆን ዩዥዋሊ ዳሽ አፕ አት 4 o'clock ኢን ዘ ሞርኒንግ። አሁን ጆን አይደለም ጆን። እሺ ጆን ሁል ጊዜ ዩዥዋሊ ማለት በተለምዶ 4 ሰዓት አካባቢ ያው የሚደጋገም ነገርን ሲምፕል ፕሬዘንት ይገልጻል ብለናል። ጌት ምንድን ነው የምትሆነው? አሁን እዚህ ጋር ጆን ማለት ማን ነው? እሱ ሂ ነው። ሂ ሲሆን ደግሞ ምን ይሆናል? ወይ ኤስ ይጨምራል፣ ወይ ኢኤስ ይጨምራል፣ ወይ ደግሞ ምን ይጨምራል? አይ ኢኤስ። ከሶስት አንዱ ነው የሚጨምረው። ግን ቨርቡን ይዩት። ቨርቡ ጌት የሚል ነው። ጌት ላይ ኤስ ብቻ ነው የምንጨምረው፣ ጌትስ። ስለዚህ እዚህ ጋር መልሱ ምንድን ነው? ጌትስ። እሺ ሁለተኛ they often dash to the movies ጎ፣ አልፎ አልፎ ለእንትን ይሄዳሉ። ጎ ይላል። ዘይ ማለት ምንድን ነው ደግሞ? ፕሉራል ነው አይደለ? ስለዚህ ፕሉራል ላይ ደግሞ ምንም የሚጨመር ነገር የለም። ስለዚህ መልሱ ቀጥታ ጎ ነው የሚሆነው ማለት ነው። ሁለተኛው መልስ ቀጥታ ጎ ነው። እሺ ይህ ቅድም መጥቷል። ዘ ሳን ዳሽ ኢን ዘ ዌስት፣ ሴት የሚለው ነው ይሆናል። ሴት ምንም ቲ ነው መጨረሻ ላይ ያለው ኮንሶናንት ነው፣ ቫውል አይደለም፣ ወይም ሌላም ቃል አይደለም። ኤቭሪ ማዘር፣ ሁሉም እናት ዳሽ የር ችልድረን አፌክሽኔትሊ። ኤቭሪ ማዘር ሲባል ምንድን ነው? ዘይ አይደል? እነሱ እናቶች ሁሉ። ላቭስ አይባልም። እሺ ላቭ። ኤቭሪ ማዘር ግን ያውላችሁ አንድ ነገር ወቁ ደግሞ ሁሉም እናት ልጁን ይወዳል አይነት ነገር ማለትም ብዙ ጊዜ ኢች የሚባለው ቃል እንደ ሲንጉላር ነው የሚታየው። ኤቭሪ ማዘር ሲባል ላቭስ ይሆናል መልሱ ላቭስ። ስለዚህ እዚህ ጋር ኢኤስ እንጨምራለን ማለት ነው። ኦኬ እዚህ ጋር ምን ይላል? ሂሊና እሺ ሺ ናት አይደል? ሴት ናት። ዳሽ ጌምስ ሪጋርዲንግ ዘም ፕሌይስ ነው የሚሆነው። ፕሌይስ እሺ ሂ ዳሽ ሚልክ ቢፎር ጎይንግ ቱ ቤድ ሂ ቴክስ ኤስ ብቻ ነው የምንጨምረው። ዞስ እነዛ ሁ ኦልዌይስ ሳክሲድ ሁሌ የሚሞክሩት። ዞስ ማለት ምንድነው? እነዛ ፕሉራል ነው። ስለዚህ ትራይስ ዋይ ተቀንድሮ በአይኤስ አይቀየርም። ለምን? ፕሉራል ስለሆነ እንደነበረ ነው። ትራይ። ከዛ ስምንተኛ በርድስ ዩዥዋሊ ዳሽ ኔስትስ ዘ ትሪ ሜክስ ነው የሚሆነው። በርድስ ወፎች ዩዥዋሊ ዳሽ ኔስት ሜክ፣ ምንም የሚጨመር ነገር የለም ሜክ። ምክንያቱም ፕሉራል ናቸው። ወፎች ብዙ ናቸው። ብዙ ቁጥር ሲሆን ምንም ሲምፕል ፕሬዘንት ላይ የሚነካካ ነገር የለም ጭማሪው ላይ። ኦኬ ቀጥሎ ደግሞ ፕሬዘንት ፕሮግሬሲቭ ቴንስ የሚባለውን እናያለን ማለት ነው በቀጣይኛው ቪዲዮ። ቆንጆ አድርገን እስቲ ረጋ ብለን አንድ በአንድ ሀሳቦችን እየነካካን እየተማርን እንሄዳለን። ሰብስክራይብ ማድረግ ግን እንዳይረሳ።